በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በክርስቶስ ሰላም እንደምን ከረማችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ እምነታችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር ኪነ ጥበብ አምድ እየተዘጋጀ ወደ እናንተ የሚቀርብላችሁ ሳምንታዊ የግጥም መርሃ ግብራችን ነው። ግጥሙን የማቀርብላችሁ እኔ እህታችሁ ብዙአየሁ ወለተ ማርያም። የግጥሜ ርዕስ እማ ኢትዮጵያዬ እንዴት ውለሽ አደርሽ። እማ ኢትዮጵያዬ እንዴት ውለሽ አደርሽ፣ እማ ኢትዮጵያዬ እንዴት ውለሽ አደርሽ። እኔማ አለሁልሽ ሁሌ አንቺን እያሰብኩሽ፣ እኔ ከርታታዋ ስደተኛ ልጅሽ። መጥፎ ህልም አይቼ ሁሌ ረብሸኛል፣ እምዬ ሀገሬ ምን ሆነሽብኛል። እምባዬ የሚፈሳል ምንም ሳላስበው፣ ሆዴ የሚከፋል ምኑንም ሳላውቀው። የዘንድሮስ ነገር እኔ ያስፈርቶኛል፣ የዘንድሮስ ነገር እኔ ያስፈርቶኛል። አንቺን ሳስብሽ ውስጤ ይጨነቃል። እምዬ ሀገሬ ምን ሆነሽብኛል። ወገኔ ሰላም ነው ሰላም አድሮልኛል፣ የምጠጣው ውሃም ይጓጉልብኛል። የምበላው ምግብ ጉሮሬን ያንቀኛል። አረ እምዬ ሀገሬ ምን ሆነሽብኛል፣ አረ እምዬ ኢትዮጵያ ምን ሆነሽብኛል። እስኪ ወገኔ ሆይ ያገር ቤት ያላችሁ፣ እስኪ ወገኔ ሆይ ያገር ቤት ያላችሁ፣ ሰላም መሆኗን አብስሩኝ ባካችሁ። ወንድም እህት ዓለም ንገሩኝ በሞቴ፣ ምን ሆናብኝ ይሆን ያቺ ደጓ እናቴ። አረ ተጨነኩኝ ንገሩኝ በሞቴ፣ የሷን ክፉ ማየት አይችልም አንጀቴ። አየኋት በህልሜም እያንገደፍታ፣ አየኋት በህልሜም እያንገደፍታ፣ እምባ እያፈሰሰኝ ስትነግረው ለጌታ። አንተ አልነበርክም ወይ ፍቅር ያስተማርከን፣ ሕይወትህን ሰጥተህ እኛን አንድ ያረከን። ሲኦል እንዳንገባ ምሕረት የሰጠህን፣ ዛሬ ከምሕረትህ ቁጣህ በረታብን ብላ ስትነግረው ሰማኋት ባዘን። እምዬ አትከፊ አይዞሽ እናት ዓለም፣ እምዬ አትከፊ አይዞሽ እናት ዓለም። የማይነጋ ሌሊት የማልፍ ቀን የለም፣ ክፉሽን ያርቀው ጌታ መድኃኔዓለም። እምዬ ኢትዮጵያ ኑሪ እስከ ዘላለም፣ እምነቷን ጠባቂ ከቶ እንዳንቺ የለም። አንቺን የሚመስል የለም በዚህ ዓለም። ካብራክሽ ወጣው ልጅሽ ቢያሳዝንሽ፣ ልጄ ሆይ ያልሽው አንቺን ቢከዳሽ፣ የድንግል ልጅ አለ መቼም የማይተውሽ፣ የድንግል ልጅ አለ መቼም የማይረሳሽ። ዛሬ መልስ ብታጪ ቢዘገይብሽ፣ በልጆችሽ ጥፋት ፊቱን ቢያዞርብሽ፣ ሁሌ የሚጠብቅሽ ሳይደክም ሳይተኛ፣ ይመጣል ወዳንቺ እውነተኛው ዳኛ። ስንዴና እንክርዳዱን ሊለይልን ከኛ፣ ቃሉም የማይሻር ፍቅር ነው መዳኛ። ስለዚህ ሀገሬ ተስፋ እንዳትቆርጪ፣ እጆችሽን ለዲያብሎስ አደራ እንዳትሰጪ። እሱ ይሄን ነውና የሚፈልገው፣ ልጆችሽን ከፋፍሎ እንዲህ የሚያባላው። ተከባብሮ የሚኖር ያደጉ ያገር ሰው፣ ተከባብሮ የሚኖር ያደጉ ያገር ሰው፣ ስሙትልህ ብሎ ቆሞ የሚያጎርሰው። አረ የት ሄደብኝ ሁሉ ደግ ሰው፣ በሐዘን በደስታ የሚደጋገፈው። ሀብታም ነው ድሃ ነው ብሎ የማይለየው፣ ለእምነቱ ያደረ ይቻለም ሳትገዛው። የአምላኩንም ትእዛዝ የማይተላለፈው፣ ደጀ ሰላም ሄዶ የሚያመሰግነው፣ ወገኑን ለጥቅም ከቶ የማይሸጠው። ከወገኑ በፊት እኔ ልሙት ሚለው፣ ሰው ሲቸገር አይቶ አልፎ የማይሄደው። እኔ ልጠማልህ እኔን ይብረደኝ ብሎ የሚያስበው፣ ቤተ እግዚአብሔር ብሎ አብልቶ አሳዳሪው። አረ የት ሄደብኛ ሁሉ ደግ ሰው፣ እቴቴ ጋሽዬ ብሎ አክባሪው። አረ የት ሄደብኝ አረ ምን በላው። ይሄን አዛኝ ህዝብ ነበር የማውቀው። ዛሬማ እናትዬ ምነው ፍሬሽ ከፋ፣ በቅፍሽ ቁጭ ብሎ ቅርስሽን እያጠፋ። በልቡ አዛኝ መስሎ በጥርሱ እየሳቀ፣ እሱ ተደላድሎ ደሃ እያሳቀቀ። ይኸው ይኖራል ምስኪን እያለቀ። አረ አምላክ ሆይ ፍረድ ተመልከት ወደኛ፣ አረ አምላክ ሆይ ፍረድ ተመልከት ወደኛ። የዲያብሎስ ሴራ በረታብን በኛ፣ ወንድምና ወንድም እየከፋፈለ። ይኸው ልቡ ረክቶ በደስታ ዘለለ። የተሳካ መስሎ ዛሬ ቢያስደስትህ፣ ያ የፍርድ ጊዜ ጌታ ሲጠራህ፣
እሱ የሰራውን አንተ በማፍረስህ ለምን ብሎ ጌታ አንተን ሲጠይቅ እኔ በአዳም ዘር አንድ አድርጌ ስፈጥር ምድርንም አስፍቼ ባርኬ ብሰጥ ባልንጀራህን ውደድ ብዬ ባስተምር ይሄን ሁሉ ትተህ ትምህርቴን ረስተህ የጌታህን ትእዛዝ እምነትን ዘንግተህ እንደ በቆሎ ዘር ትበታትናለህ። ፈራጁን ረስተህ ፈራጅ ነኝ ትላለህ። አገልጋይ የሚያልኩት በመቅደስ ገብቶ እሳት ይለኩሳል። ለሱ መስሎት እንጂ እሳትንስ እሳት እንዴት ይበለዋል? በደሜ ነውና የመሰረትኳት ማንም በምድር ላይ አይችልም ሊያጠፋት። ይልቁን አስተውል ለነፍስ ፍራላት አንተ ባጠፋኸው እሳት እንዳይበላት። ካሁኑ ተመለስ ከልብ ተጸጸት የፈጣሪ ቁጣ ሳይመጣ በድንገት የፈጣሪ ቁጣ ሳይመጣ በድንገት ብሎ ሲልህ ጌታ በዚያ በፍርድ ቀን ለጌታህ ጥያቄ ምን ትመልስ ይሆን? ጆሮ ያለው ይስማ ብሎ እንዳስተማረህ አሁንም ይልሃል ጌታ ፈጣሪህ። ከልብ ተጸጸት ልጄ ሆይ ተመለስ መሐሪው አባትህ ኢየሱስ ክርስቶስ መሐሪው አባትህ ኢየሱስ ክርስቶስ። አረ ሌላው ደግሞ እኔ ግርም ይለኝ እንዲቻለች ሀገር የት ይሆን የሚገኝ? እምዬ ሀገሬ አንቺኮ የዋህ ነሽ እምዬ ኢትዮጵያ አንቺኮ የዋህ ነሽ። ግፍ የሰራብሽን በጉያሽ የደበቅሽ የእናትነት ፍቅርን በሰፊው እየሰጠሽ ዛሬ ግን ተነሳ አንቺን ሊያወድምሽ ባጎረሰው እጅሽ መልሶ ነከሰሽ። እምዬ ሀገሬ እኔ አልፈርድብሽም እምዬ ኢትዮጵያ እኔ አልፈርድብሽም። እናት የልጆቿን ገበና አታወጣም። መጥፎና ጥሩን በቅፍሽ ይዘሽ ልጄ ትይዋለሽ ውስጥሽን ሆድ ብሶሽ። የሚያዋይሽ ጠፍቶ ውስጥሽን የሚረዳ ይኸው ተነሳልሽ አንቺን ሊያደርግሽ ባዶ ምድረ በዳ። አንቺም ለምን ሳቲ ሐዘንሽን ደብቀሽ በስስት አይኖችሽ ትመለከቻለሽ። አይናት መሆን ምነው ቢቀርብኝ ካንጀቴ የወጣ መልሶ ሲሸጠኝ ከመመልከት ውጪ ሌላ ምለው የለኝ ከመመልከት ውጪ ሌላ ምለው የለኝ። አይናት ዓለም ምኑን ጣለብሽ አይናት ዓለም ምኑን ጣለብሽ ከቶ ማይራራ ልጅ ከየት መጣብሽ? ለወገን ማይራራ ያጨካኙ ልጅሽ ወንድሙን እንደ ከብት አርዶ ጣለልሽ። የልጆችሽን ሞት ባይንሽ እያየሽ አረ ይሄን ስታይ ምን አለ ሆድሽ? ካምናው የዘንደሮ ሐዘኑ ጸናብሽ። እምዬ ሀገሬ እኔ ምን ላርግልሽ? ያንቺ ሐዘን ይጥፋና እኔ ልዘንልሽ። ያንቺን ባታብሶ እኔ ላልቅስልሽ። ያንቺ ሐዘን ልብሶ ልቆ እኔ ልልበስልሽ። እኔስ ምን ልበልሽ ምንስ ላርግልሽ? ቃላትም አጠረኝ በምን ቃል ላጽናናሽ? እኔም ምለው የለኝ እግዚአብሔር ያጽናሽ። እኔም ምለው የለኝ እግዚአብሔር ያጽናሽ። ወንድም ወንድሙ እንደምያፈሰሰ ባንድ እጅ አጨብጭቦ ባንድ በሬ ያልታረሰ ያ የድሮ ዘመን የአባቶች ውለታ ለሚያገራቸው የተሰውላት ሞት ፈልገው አይደል ነው እንጂ ሊያቆዩት ዘር ሳይከፋፍሉ ሕይወትን የሰጧት። ያ ሁሉ ተረስቶ ፍቅር ከቤት ርቆ ይኸው ይታየኛል ወንድሜ ጦር ታጥቆ። እስኪ ለማን ይሆን ጦር የታጠቀው? እስኪ ለማን ይሆን ጦር የታጠቀው? እንደ በግ የሚታረድ ወንድምህ እኮ ነው። እስኪ ልጠይቅህ ወንድም አለሙዴ እስኪ ልጠይቅህ ወንድም አለሙዴ እኔ ስጠይቅህ ከልቤ ነውና መልስልኝ አንዴ። ከሀገር ስትወጣ ባህሩን ስታልፈው ሰዎች ሲጠይቁህ የት ሀገር ብለው እንዳው ላፍ ብቻ ነው ኢትዮጵያ የምትለው? ኧረ ተው ወገኔ ኧረ ልብ ግዛ ሕይወት ቀልድ አይደለም በገንዘብ የሚገዛ። እንዴትስ ይነሳል ወንድም በወንድሙ ፈጣሪ አፍቅሮናል እስኪፈስ ደሙ። እናም ወገኔ ሆይ እናም ወንድሜ ሆይ ጠላት እንዲደሰት